ቤቢ ኬብሮን አይተዋል? እባክህ ንገረኝ። አሁን ነገሩ ሁሉ እያስፈራኝ ነው። እየተፈጠረ ያለው ልጁ ነው ያዘማለ ቆይ ነው የት ያለሁት? ሌሎች ሴት ናቸው ወይ በእኔ ህሊና? ቆይ አንቺ ማን ነሽ? ከእኔ እንደምትፈልጊው? እኔ ከአንቺ ምንም አልፈልግም። ጫካው ግን አንቺን መርጦሻል። ቆይ ለምንድን ነው እኔን የመረጠኝ? እኔን ብቻ። ነገ አንቺ ይሄንን ታውቂያለሽ። ነገ አንቺ ይሄን ትረጃለሽ። በቃ ተይኝ። እሱ አንድ ነገር እያሳየን ነው። ነገር ግን ምን? ከዚህ ቦታ መውጣት አለብን። የሆነ ነገር እየገደለን ነው። እዚህ ነበር በይኔ አይቼዋለሁ። በቅጽበት እንዴት ይጠፋል? እኔም አይቼዋለሁኝ። ይሄ ነገር አይታመንም። አረ የምን ጉድ ነው? ምን እሺ ነው? ጠፋ እንደገና ጠፋ። እኔ በጣም እየሰራው ነው። ጠፋ። ሁላችሁም አትለያዩ፣ ከኔ ጋር ቆዩ።
አንድ ላይ እንቆያለን። አንተ ግን እንስሳ ይመስላል። እኔ ግን አይመስለኝም። አይ እንስሳ አይደለም፣ ይሄ ሰው ነገር ነው። ወይም ደግሞ እዚህ ጫካ ውስጥ የተደበቀ ነገር አለ ማለት ነው። ኧረ እኔ አልችልም። አእምሮ የፈረሰ እኮ ነው። ምንድነው እየተካሄደ ያለው? እንቀሳቀሱ። የሆነ ነገር እየነቃ ነው። እየሰማችሁ ነው? ከኋላ የሆነ ነገር እየተሰማኝ ነው። አይ በቃ ደግሞኛ እዚህ ቦታ ላይ መቆየት አንችልም። አለበለዚያ ሁላችንም ነው የምንሞተው፣ ሁላችንም። አሁን እዚህ መቆየት የለብንም። የሆነ ነገር እየቀረበ ነው፣ መውጣት አለብን። እንዴ አትሩጡ፣ መሮጥ ሞትን ያፈጥናል። ተረጋጉ እስቲ። አይ ሊያ ትክክል ነች። መሮጥ መፍትሄ አይደለም። ሁላችንም ተጠብቀን የሆነ ነገር ማየት አለብን። እሺ ምን? እኛ ቆመ ምን እንጠብቃለን? ሙተን ነው። ይሄ እኮ ቀልድ አይደለም። እሺ ተረጋጉ። ከዚህ ጫካ ውስጥ እኮ ለመውጣት አንድ መፍትሄ ብቻ ነው ማድረግ የሚጠብቅብን። አይ እኔ አልስማማም። ቀስ ብለን መውጣት መፈለግ አለብን። አይ ግን ሰዎች ህሊና ወዴት ሄዳ ነው? አረ ናውድም የለም። ናውድ በቃ መውጫውን ነው አንፈልግም። መውጫውን ፈልገን ብንወጣ ይሻለናል። አዎ እስማማለሁ። ናውድ ወዴት ነሽ? እኔ አልስማማም። ህሊና ለዚህ ጥለን አንወጣም። እኔ ህሊና ፈልጋታለሁ። እሺ አዎ ናቲ ትክክል ነው። ህሊናንማ ትተን አንሄድም። ሶሲ ናሆንን እንከተለው። አንድ ነገር ልጠይቃችሁ። አሁን ከነሱ ጋር ትሄዳላችሁ ወይስ ከኔ ጋር ትሄዳላችሁ? አለበለዚያ ሁላችንም እዚህ ቦታ ላይ የምንሞተው። ሁላችንም አብረን እንሄዳለን። አዎ እንሄድ ይሻላል። እሺ አሁን ደረስን ይመስለኛል። ተመልሻለሁ።